እውነት ዝም ብሎ ብቻ ማፍቀር ይቻላል? እየደወላችሁ ንገሩን። ወደ አድማጮች እስቲ አስተያየት እንለፍ። ታሪኳ ከቀበና ሳይወደዱ ሰው መውደድ በኔ ደርሶብኛል። ልጁን በጣም ነው የምወደው። ገርልፍሬንድ እንዳለው ነግሮኛል። ከሌሎች ሰዎች ጋር ግንኙነት መፍጠር አልፈልግም። እንደ ፍቅር ጓደኛ እንዲኖረኝ አልፈልግም። ከሆነ ከሱ ብቻ ነው እንዲሁም ፈልገው አለችኝ። እስከ መጨረሻው ተጠብቀዋለሁ አለችኝ። እንዴ ገርልፍሬንዱን እንዴት ታረጋታለሽ አልኳት። ምንም ላረጋት አልችልም፣ ግን ተጠብቀዋለሁ እኮ። ምንም ልታረጋት ካልቻለች እንዴት ነው የምትጠብቀው? እንጂ እንግዲህ ምንድነው መጠበቅ ማለት? እንዴ መጠበቅ ማለት እኮ ለማግኘት ነው አይደል? ለማግኘት ከሆነ አሁን እንግዲህ ምናልባት እንዲጣላት ያለሁት ምንድነው መሰለህ ትንሽ አሁን ከቀረበው ሐሳብ ጋር የተለየ ነገር ነው ያለኝ። እሺ ምክንያቱም መታፈቅራትን ሁሌ አቅፈለ መተኛት አይደለም። ገብቷል። በፍቅሩ አፍም እየሞክ መኖር መቻል ነው ያልኩት። ምንድነው ትዳሩን ማፋታት ያንን መንጠቅ ወይም ደግሞ መጨረሻ የኔ ይሆናል ማለት ሳይሆን ገብቷል። ኦሬዲ ታፈቅራታል በቃ። ምናልባት በመውለድ ደረጃ ማታፈቅራትን አግብተህ ወልደህ ሊሆን ይችላል። ፍቅርህ ግን ከዛችኛዋ ነው። ገብታ ያችኛዋ ደግሞ አግብታ ሁሉ ወልዳ ሊሆን ይችላል። ግን በቃ አንተ ማፍቀር ግን መብትህ ነው። ግን እየጠበቅክ ግን አይደለም። ገና ለገና እሱ ትዳሩን ይፈታል ወይንም ደግሞ ከዛ ይለያያል አገኘዋለሁ ብለህ ሳይሆን ግን በቃ ፍቅር ግን ውስጥ አለ። ይሄ ታሪኳን ብታገናኘኝ ደስ ይለኝ ነበር። ሀመልማል ልክ ያለ ሐሳብ ላይ እስቲ ላስደግፍለት። ሀመልማል ከ6 ኪሎ ደርሶብኛል አለችኝ። እሷም ፍቅርን ታፈቅራለህ፣ ሌላውን ታፈቅራለህ። ልታገኝም ላታገኝም ትችላለህ። ባታገኝ ከሌላ ጋር ለኑሮ ትጋባለህ፣ ልትወልድ ትችላለህ። መውደድ የወደዱትን ማግኘት ስኬት ነው። ወዶ የወደዱትን ማግኘት በፍቅር ወድቀ ካየኸው ትምህርት ነው አለች። ሌላ ላፈቀርከው ሌላ ሰው ሲያፈቅረ ታዝናለህ፣ ትራራለህ፣ ስለ ፍቅር ይገባሃል አለችኝ። እኔ ግን በውስጥ የሚሰማኝ አንድ ፋይል ልካፍት የምችለው የመጀመሪያውን ፋይል ስዘጋው ነው። አይመስላችሁም? እግዚአብሔር ይባርክ። አንተ አንዳንድ ጥሩት ነገር አለናገረው ምንድነው የመዝገብ ቤት ስራ ነው የምትሰራው። እኮ የመዝገብ ፍቅር የተለየ ፋይል ጋር የተያዘ ነገር አንተ ፋይልህን ዝጋ። ሲዘጋ ሲከፍት ነው የሚኖረው። አንተ ዝም ብለህ እዛ የምትከፍተውን ክፈት፣ የምትዘጋውን ዝጋ። አይ በአንድ ጊዜ የተለየ ነው የምልህ። የተለየ ነው ማለት ምንድነው? እኔ አፍቃሪውን ሆነ መገኘት ነው። ማን ነው እኛ ፈራጅ ያደረገን እንዴ? ደስታን አንተ ሁሌ እኮ ማግኘት አይደለም፣ ያፈቀርካትን አቅፎ መተኛት አይደለም ግቡ ነው የምልህ። በቃ አለቀ። እንዴት ያለ እስቲ ቀጥል። ያለማቾችን አስተያየት መለስ እናርገው። አለኝ ቀዝቀዝ ስታ ከ4 ኪሎ ደወለችልን። ስሜቱ ምላሽ ከሌለው መቆም አለበት። እድሜ ቆሞ አይጠብቅም ማለች። ትዝታ እንደኔ ነች። እሺ እኮ ቆሞ ይጠብቅ እኮ አይደለም። እኔ እንዴት እንደማንግባባ ሰው እንዴት በአንድ ቋንቋ እየተነጋገረ ካልጠበቀ ተወደማ አግብተህ ወልደህ ሁሉ ሊሆን ይችላል አልኩህ እኮ። አግብተህ የወለድካት ማታፈቅራት ሁሉ ሊሆን ይችላል። ህይወትህ እኮ እየቀጠለ ነው። አለቀ። ፍቅር ግን አለ ከዛች ያቺ ደግሞ ጭራሽ ደግመህ ማግባት ግን አልችልም። እኔ ማላፈቅረው ማግባት አልችልም ማለት ወይ ቆሜ መቅረት ይሻለኛል እንጂ ለምን ነው ማላፈቅረውን ማገባው? ይሄ ደግሞ ሌላ ውይይት ውስጥ ለምን እንዴ ማላፈቅረውን እኔ ልጅ ለመውለድ ብዬ ለምን አገባለሁ? መልካም ህይወት ሲገባ ልጅ ስለሆንክ ነው በለኝ። ህይወት ምን ማለት እንደሆነ ሲገባ ያኔ ታየዋለህ። የፈለከው ማግኘት ነው በህይወት ላይ እጅግ ከባድ ነገር። የምትወደውን መሆን የምትወደውን ማግኘት ነው ከባድ። ሁሌ ግን የሚገርምህ የምትወደውና የምታፈቅረውን አግኝታ አይደለም የምትኖረው። ገባኝ። ግን ፍቅር አንድ አይደለም አይደለ? ያኛውን ፍቅር ለራሳው ይገባል፣ ልትወው ይገባል። በቃ ማፍቀሬም ልትወው ይገባል እንጂ ይቺን ሌላ ያፈቀርኩኝ ይቺኛዋን ምስቴን አፈቅራለሁ ብዬ ማገባ ከሆነ ሙሸታ እተዋለሁ ብለህ ተተዋለህ ወይ? ይኸውልህ እንደውን ታውቃለህ፣ ልርሳ ተብሎ ይረሳል ወይ? ልትወው ብለህ ትተዋለህ ወይ ነው ይመስለኛል። በመጀመሪያ ፍቅር ገብቶሃል ወይ አንተ? አጣልሽ ነስ የሚል ጥያቄ አስበበታለሁ። እስቲ ቀጥል። ኦኬ እንቀጥል። ሰወርቅ ከዓለም ገና ልጁ እኔን አይወደኝም አለችኝ። እኔ ግን ወደዋለሁ። ስጠይቀው ማለት ሳስጠይቀው እሷ አይደለም የጠየቀችው፣ ሳስጠይቅ አልፈልግም አለ። በፊት እንቀራረብ ነበር፣ ከጥያቄው በኋላ ግን እየቀነሰ ሄዷል። አሁንም ግን ወደዋለሁ። 2004 ላይ ነው ይሄንን ነገር እሱ መውደድ የጀመርኩት። ስቲል ግን ወደዋለሁ አለችኝ። ይሄ ጥፋት ነው ልትል ነው? ቀጥል።
እንግዲህ ጥፋት ባይሆንም ልክ አይደለም። እሺ ህይወት ከቤላ ደወለችልኝና የዚሁ ጉዳይ ተጠቂ ነበርኩኝ አለች። መጀመሪያ ስንጀምር ተፈላልገን ተፈቃቅረን ነው የጀመርነው። በኋላ እሱ ስሜት እየቀነሰ ሄደ። ምንም ችግር የለብኝም ለሷ ስለማዝንላት ነው ስለማልመጥናት ነው ይላል። ያ ማለት ራሱን ዝቅ አድርጎ ምን ለሷ አልገባም የሚል ሐሳብ ነው ለጓደኞቹ የሚናገረው። በኋላ ላይ ራሷን ለማጥፋት ትሞክራለች። ከዛ ሰው ይደርስባታል። ሆስፒታል እስከ መግባት ደርሳለች። በኋላ እርቅ ተፈጠረ። መልሶ ያው አመሉ ጀመረ። ስልክ አለማንሳት፣ እሷን አለማግኘት የመሳሰሉት ነገር። ከዛ ቤተክርስቲያን ተሄዳ አልቅሳ እርግፍ አድርጌ ተውኩት አለች። አሁን በኋላ ላይ እሱ ተመልሶ አሁን እየደወለ ነይ እየተያዩ መገናኘት ጀምረዋል። አሁን 50-50 ነኝ። መቀበልም መቀጠልም ማቆምም ብንቀጥል በጣም ስለምወደው ደስ ይለኛል። ብንቀጥል ብናቆም ደግሞ እንዳልጎዳ ማቆም ፈልጋለሁ። በቂ ምክንያት መፈለግ ነው። ለምንድን ነው የማይደውለው? ወይም ደግሞ ሄደሽ አለቀሽበት ጸሎትሽም ደርሶ ሊሆን ይችላል። ስለዚህ ለማንኛውም ተቀራርቦ በደንብ ተዋውቆ ምክንያቱን አውቆ እርግጠኛ ሆኖ መቀጠል ወይ ማቆም ይሻላል። እንደው በስሜት ብቻ የሚሆን ነገር ትንሽ አጉል ሊሆን ይችላል። ምክር አለኝ እኔ ግሳጼ እንዲሁም አሪፍ ነው። ህይወት ነው አይደል? ህይወት ነው ስሙ። አሪፍ ነው ህይወት። በቃ ጥሩ፣ አሁን ጥሩ ነው። በቃ ቀጥይ። ምንም የሚያሰጋም ነገር የለም። ያንህል ግን እንደ ድሮ በጣም ማለት እሱ የማይፈልጋቸውን ነገሮች ላለማድረግ መሞከር ነው። ምናልባት እሱ ራሱን ዝቅ አድርጎ የሚያይበት ምክንያት አንቺ ከምታነሻቸው ነገሮች ሊሆን ይችላል። ለምሳሌ እሱ የምታነሳቸው ነገሮች እሱ የማይችላቸው ሊሆኑ ይችላሉ። ገባችሁ አይደል? እሱ የማይችላቸው ነገሮች እየጠየቀችው ሊሆን ይችላል። ከአቅሙ በላይ ወይ የሆነ ነገር ይሆናል። ራሱን ዝቅ የሚያደርገው በምን እንደሆነ አልነገረችንም። ብናገኛት በደንብ አወራት ነበር። ግን ምናልባት ራሱን ዝቅ የሚያደርግበት ምክንያት ካንቺ የተነሳ ሊሆን ይችላል። ብዙ ጊዜ ስተት የሚፈጠረው ፍቅር ላይ ራሳችንን ልክ በማድረግ ሌሎችን ስተት ነው ብለን በመውሰድ ነው የሌሎች ስተት ነው የሚታየን ማለት ነው። ስለዚህ ህይወት ጋርም ስተት ሊኖር ይችላል። ሰው አሪፉ ነገር ምንድነው? በትግስት ምንድነው እሱን ዝቅ እንዲያደርግ የሚያደርገው ስሜት ምንድነው ብላ እሱን ለማከም መሞከር ነው። ከሷ በላይ የሚያከመው ደግሞ ማንንም አያገኝም። ከዚህ ይሄ ልጅ ቢሄድም አያገኝም። ባይወዳት ኖሮ ተመልሶ አይመጣም ነበር በእርግጠኝነት። ስለዚህ ይወዳታል ማለት ነው። አሁን ማድረግ ያለባት ምንድነው? ዝቅተኝነት ስሜቱ እንዳይሰማው እሱን ዝቅ የሚያደርግ ነገር እንዲያደርግ አትጠይቀው። ያንን ነገር የማይችለውን ነገር አትጠይቀው በተቻለ መጠን። ከሷ የደረሰኝን ደግሞ ልንገረ የተቻላትን ያቅሟን ትሞክር ነበር። ያ ማለት እሱን ትሪት ለማድረግ እሱ ነው ትሪት በማድረግ መንገድ አይደለም፣ በፍቅር ነው። ይኸውልህ አሁን ሰዎች ትሪት ስታደርጋቸው በሁለት መንገድ ነው የሚያዩት። አንድም አዝኖልኝ ነው፣ አንድም ወዶኝ ነው ብለው ነው የሚያስቡት። ይሄ ልጅ አዝናለት ሊመስለው ይችላል። አየህ፣ ስለዚህ ለዛ ይሆናል ዝቅተኝነት ስሜት የሚሰማውና ስትደግፈውም በብልሃት ቢሆን አሪፍ ነው። ስልክ የተቀበልከው እሷን ነው? ተቀብያለሁ። ስለዚህ ደውላችሁላት ብታወራታል። ህይወት እንደውልሽ ሰዓቱ ሙሉ በሙሉ በዚህ እንዳይሆን ስፖንሰር ያደረገው ሌላ ስለሆነ አቢ ባክን ሄዶችን መልእክት አሰማን። አድማጮቻችን ከኛ ጋር ስለሆናችሁ ደስ ይለናል። አብራችሁን ቆዩ። እሺ ቸሩ ከቀጨኔ ምን አለ መሰለ፣ አፍቅሮ ማጣት ከሞት አይተናነስም። ነገር ግን ዛሬ ብቻ ሳይሆን ነገ የሚባል ቀን ስላለ ከሌላ ሰው ጋር ትቀጥላለህ። እኔ እያልኩ ያለሁት በቃ ይሄን ነው፣ ለመተው መሞከር ነው እንጂ ከሞት አይተናነስም የሚለው ነው። ሞትን አይተዋል ወይ ነው ተጉዞ ነበር። እኛ እንኳን ሞተን የተነሳ ነው እንዲያላለ። እኔ ግን ጥያቄ ያለኝ እንደው ቀደም ያው በህይወት ገጠመኝ ቴርቴርና ታገባለህ እያልከን ነበረ። ያው ማትወደውንም ቢሆን የማግባት እድል አለ። ትዳር ላይ ፉረፋ የሚፈጠረው ለዚህ አይመስልህም? ልክ ነው፣ ሊፈጠር ይችላል። ታዲያ ይሄ እንዴት ነው ልክ የሚሆነው? አሁን ሊፈጠር ይችላል። ይሄ አንዱ ህይወት ገጽታ ግን ምንድነው? ሁሌ ግን ያፈቀርከውን ላታገባ ትችላለህ። የማፈቅራትን አላገኘሁምና ብቻዬን እኖራለሁ ማለት ግን አትችልም። የህይወት አካሄዱ እኔ እናንተ እዚህ ቁጭ ብለን በደቂቃ ውስጥ መስመሩን አስመረን ምን ጨርሰው አይደለም። በጣም ውጣ ውረድ ነው ህይወት። በምን መልኩ እንደሚቀየስና በምን መንገድ እንደምትፈስ አታውቀው። ገብቶሃል?
ህይወቴን ሁሌ እኔ ነኝ የምቀይሰው እዚህ ነጥብ ጋር ነው የምደርሰው ብለህ ያቃጫ ላትሄድ ትችላለህ። ግን ሎጂኩን ነው ቆመለ እሱማ በሐሳብ ደረጃማ ብዙ ነገር ልንፈላሰፍ ልክ ያስኬዳል። ካልኩሌሽን እንደ ካልኩሌሽን እንትን አርገን ቁጭ ልናረጋው እንፈልግ ይሆናል። ግን ያ አይደለም ተጨባጩ እውነት ያ አይደለም ነው የምለው። አሁን አድማጮች እኮ እየደወሉ ያሉ ያሉትን ስትሰማ ይሄንን ነው የሚያሳይህ ነው። የምታፈቅረውን ላታገኝ ትችላለህ። ከፈቀርከት ጋር ከወደድከው ጋር ላትኖር ትችላለህ። የፈለከው ላታገኝ ትችላለህ። ግን ከዛ ስሜት ለመውጣት መጣር የለብህም። እኔ እኮ እሱን ነው የምለው። አሁን አንድ አድማጫችን አሁን ደውላልን ነበር ተቸግሬያለሁ እያለች ነው። አሁን ከዚህ ስሜት ለመውጣት ነው ጥራት ማድረግ ያለባት እንጂ እሱን እንደወደች ቁጭ ብላ ከዛ ሌላ ግንኙነት ውስጥ መግባት የለባት። ብቻ ላለመኖር ብላ ሌላ ግንኙነት ውስጥ መግባት የለባት። ምንድነው ማድረግ ያለባት? ይሄንን ስሜት ለመተው መሞከር ላይቻል ይችላል፣ ሊከብድ ይችላል። ዛሬ እንደምታስበው አይደለም ነገ የምታስበው። ለምሳሌ እኔ በ18 ዓመቴ እንደማስበው አይደለም አሁን የማስበው። ይለያያል። የትናንትናው በኃይሉና የዛሬው በኃይሉ በጣም ይለያያሉ። ስለዚህ ነገ የተሻለ አስተሳሰብ ሊኖርኝ ይችላል። ነገ ልረሳት እችላለሁ። ነገ የወደድኳትን በተወሰነ መንገድ ቢሆን ልራሳና ሌላ ልወድ እችላለሁ። ግን ያንን ስሜት ሳላባረር እሷን እንደወደድኳት ሌላ ግንኙነት ውስጥ ብቻዬን ላለመሆን ለማግባት ለመውለድ ለመሳሰሉት ነገሮች ሌላ ግንኙነት ውስጥ መገባ ከሆነ ቺት የማድረግ እድል አለኝ። የመሄድ ሌላ ቦታ እሷ ጋር አሞዳት ልጅ ጋር ለምሳሌ እዚህ የጀመርኩት ግንኙነት ኖሮ ያቺኛዋ ብትመጣ የትክክለኛ ነው አይደለም ነው ገብቷል። ያቺኛዋን እኮ የምታፈቅራትን ቅድም አልኩህ እኮ ደግመህ የማግኘት እድሉም ላይኖርህ ይችላል። ገብቷል። ወደ ሌላ አይነት ዝሙት ውስጥ መግባት አለብህ እያልኩም አይደለም። ገብቷል። እሷ እኮ ኦልሬዲ አግብታለች። በቃ ያንተን ሰርዛለች ካይምሮ አንተ ውስጥ ግን ልትኖር ትችላለች ነው። አንተ ደግሞ ሌላ አግብታል ግን እየኖርክ ነው። ስለዚህ እሷን ለመሰረዝ መጣር አለብኝ ግን አይደል? በቃ ህይወት እሱ ልትሰርዛት ትችላለህ። እንደ መጀመሪያውም ላይሆን ይችላል። ያለህ ነገር እኮ በሂደት ህይወት ራሱ ሁሌ እንደ መጀመሪያው ደረጃ ላትሆን ትችላለህ። ሙሉ በሙሉ ግን ከውስጥ አጥፍተህ ልጥላት ትችላለህ። ግን ማለት አይቻልም። አንዳንዴ ደግሞ የሰረስክ ያወጣህ መስሎ በአንድ ወቅት ለካ አዲስ ሆኖ ተዳፍኖ ደግሞ የምታገኝበት አጋጣሚ አለ። የምናወራው ስለ ተቃራኒ ጾታዎች ብቻ አይደለም። አንድ ጓደኛ ነበር። በጣም ክፉ ልጅ ነው። ብዙ ነገሮች በጣም ጥሩ አይደሉም። በጣም ክፉ ነው የሚገርም እና ወደ ውጭ ሊሄድ ሸኘኛል። መሸኘትም አልፈለኩም የሚገርም ነገር እና እንደምንም ብቻ ቦሌ ሄድኩና አንተን አልኩ ሸኘው። ከሸኘሁት በኋላ መኪና ውስጥ አልቅሼ ልሞት ነገርህን ታውቃለህ ነገር ገብቶ እንዴ ነበርክ እንደ ውስጤ የበደለኝ ያረገኝን ነገር ሰማ በጣም ነው የምታዝነው። በፍጹም አውጥቼ የተፋሁት ነበር የመሰለኝ ደካ ውስጥ ያለ አንዳንዴ ደግሞ እንዲያውጥቼ ጥያለሁኝ ሰርጃለሁ በላጲስ አጥፍቻለሁ የምትለው ተዳፍኖ ደግሞ የሚጠብቅህ ሁኔታዎች አሉ። ልልፈልጌ ነው እንጂ ያኛውን የመጀመሪያውን እያሰብክ ህይወትህን በሙሉ ማበላሸት አለብህ የሚል ሐሳብ አይደለም ሐሳቢ። አሁን በመጨረሻ ላይ አማኑኤል ከደብረዘይት ደወለልኝ። ችግሬንም በሽታዬንም አስረሳችሁኝ አለኝ። ምንድነው ችግሬ ብዬ ጠየቅኩት። ባለቤቴ ውጭ ነው ያለችው ገና 24 ዓመት ህፃን ልጅ አለኝ አለ። የቤትማ ቤት ነኝ። ሁሌ እሑድ ትደውልልን ነበር። የቤትማ ቤት ነኝ ይሁን ደስ ይላል። ሁሌ እሑድ ትደውልልን ነበር። ያኔ ለልጅ የሚለው ነገር አለጣም ሁሌ አሁን 3 ወር ሞላት አለ። ቤይሩት ትሪፖሊ አካባቢ ነው የምትገኘው አለ። እና አሁን ምን ብዬ ልመልስ 3 ወሯ ነው አለኝ። ስሟን አልነገርህም? ነግሬ ነበር። የቱ ጋር ነው የጻፍኩት? ዋጋ ቤይሩት ድረስ ስለሚሰማ አረብ ሀገሮች በተለይ ብዙ አድማጮች ስላሉን ምናልባት የምትሰማ ከሆነ ያው ኢየሱስም ስለተጠቀሰ ይገባታል ብለን እናስባለን። ግን አጋጣሚ የሚሆናል። አይዞህ ያው የወጣ ሰው ብዙ ነገር ያጋጥማል አይደል? በሸክም ነው የምተዳደረው አለ። በዛ ላይ ሽንት መሽናት ችግር ገጥሞኝ አሁን ከስራ ምርቄ ነው ያለሁት። ከልጅ ጋር አስቸጋሪ ነው አለ። ያሳዝናል ነገሩ። አይ ትደውላለች ብለን እናስባለን። አይዞን ወንድማችን። እንግዲህ ህይወት ይሄን ይመስላል። አንዳንዴ እንግዲህ የወጣ ሰው ማለት አንዳንድ ጊዜ እንደዚህ መጥፋት ይከሰትና የሚያሳምን ምክንያት ይመጣልሃል ማለት ነው። አንተ ቁጭ ብለህ ብዙ ነገር ነው የምታስበው። ይሄኔ ከርታይ ነው እንትን ብላይ ነው እንደዚህ መጥፎ ነው ብዙ ጊዜ ልባችን የሚያስበው መጀመሪያ ግን ላይ ሆነ ይችላል። እንደዛ ለምሳሌው ሀገሩም ቤይሩት በመሆኑ አስቸጋሪ ነው አይደል? የነበረው ሁኔታ ስለማይረሳ ምን አይነት ችግር ገጥሟት ይሆን በሚል ነው እንግዲህ
የምታምነው አምላክ ይርዳህ። በሰላም እንደምትገናኙ ተስፋ እናደርጋለን። የህፃኑ አምላክም አይጥልህም፣ አይዞህ። አሜን አሜን አለ። እሺ በጣም አሪፍ መዝናኛ እንዳሳለፋችሁ ነው ተስፋ የምናደርገው። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።